እኔ ዛሬ የሚያሳስበኝ ከመራጩ በላይ ተመራጩ ነው። ሰላም ጤና ይስጥልኝ የጽናት ሚዲያ ቤተሰቦች፣ ዛሬ ግንቦት 24 ቀን 2018 ዓ.ም በመላ ሀገሪቱ ሰባተኛው ሀገራዊ ምርጫ እየተካሄደ ይገኛል። ነገር ግን አሁን ከብሔራዊ ምርጫ ቦርድ በይፋ የደረሰኝ መረጃ አጠቃላይ የምርጫውን ድባብ ሌላ መልክ ሰጥቶታል። በጸጥታ ችግር ምክንያት ድምፅ መስጠት ተጀምሮ የተቋረጠባቸውና ሙሉ በሙሉ ምርጫ ያልተካሄደባቸው ጣቢያዎች ቁጥር በአጠቃላይ 143 መድረሱን ቦርዱ በይፋ አረጋግጧል። ይህንን ሰበር መረጃ በደረሰኝ መሰረት ለእናንተ በቀጥታ አደርሳለሁ። በእነዚህ ጣቢያዎች ውስጥ አሁን ያለው ሁኔታ ምን ይመስላል? የቦርዱስ ቀጣይ ውሳኔ ምንድን ነው የሚለውን ለማወቅ ከፈለጋችሁ እስከ መጨረሻው አብራችሁኝ ቆዩ። እንደ ምርጫ ቦርድ ዘገባ በኦሮሚያ ክልል በተለይም በፒሮኖፓ፣ በሞኮሳቺ፣ በቀርሳ፣ በሲቡስሬ እና በገሊላ የምርጫ ክልሎች እንዲሁም በአማራ ክልል በኩታበር የምርጫ ክልል ምርጫ ከተጀመረ በኋላ በጸጥታ ችግር ምክንያት ተቋርጧል። ከነዚህ ውጭ ባሉ ክልሎች የምርጫ ጣቢያዎች ደግሞ በዚሁ በጸጥታ ስጋት ምክንያት ምርጫው ሳይጀመር ቀርቷል። ቦርዱ በአጠቃላይ 143 ጣቢያዎች ከምርጫ ውጭ መሆናቸውን አረጋግጧል። በጸጥታ ምክንያት ያልተከፈቱ ወደ 143 የሚሆኑ ምርጫ ጣቢያዎች አሉን። በእነዚህ አካባቢዎች የሚገኙ ዜጎች መብታቸውን ብለው ከማማረር ይልቅ በከፍተኛ ስጋትና ነገ ምን ይፈጠር ይሆን በሚል ዝምታ ውስጥ ሆነው ሁኔታውን እየተከታተሉ ይገኛሉ። እኛ ቀደም ሲል የገለጽነው የቁም እስረኝነት ስሜት በእነዚህ 143 ጣቢያዎች በግልጽ እየታየ ነው። መንገዶች በመቆለፋቸውና ትራንስፖርት በመጥፋቱ ዜጎች መምረጥ ቢፈልጉ እንኳን ወደ ጣቢያዎች መንቀሳቀስ አልቻሉም። ህዝቡ መብት የተገፈፈ ብሎ ከመጮህ ይልቅ አሁን ባለው የጸጥታ ችግር ግራ በመጋባትና ቤቱ በመቀመጥ ሰላሙ እንዲጠበቅለት ብቻ እየተመኘ ነው። በአንድ በኩል ምርጫው ሰላማዊ ነው የሚሉ መግለጫዎች ቢሰሙም በመሬት ላይ ግን 143 ጣቢያዎች ጸጥ ብለው መዋላቸው እውነታው አራባና ቆቦ መሆኑን ያሳያል። የጽናት ሚዲያ የእነዚህን የጸጥታ ቀጠናዎች መረጃ በጥልቀት እየተከታተለ ይገኛል። በመጨረሻም የጽናት ሚዲያ አንድ ትልቅ ሐሳብ አለው። ዛሬ እየመረጣችሁ ያላችሁ ወገኖች ለሰላም ድምጻችሁን ስጡ። በእነዚህ በኦሮሚያና በአማራ ክልል 143 ጣቢያዎች አካባቢ የምትገኙ ተከታታዮቻችን ደግሞ አሁን መሬት ላይ ያለው ሁኔታ ምን ይመስላል? ቦርድ ውስጥ ስለናንተ ምን ያለው ነገር አለ? አሁኑኑ በኮሜንት መስጫው ላይ ያላችሁን መረጃ አጋሩን። እኔም አዳዲስ መረጃዎች በደረሱኝ ቁጥር ለእናንተ በቀጥታ ማድረሴን እቀጥላለሁ። ለጽናት ሚዲያ አዲስ ከሆናችሁ ሳብስክራይብ ማድረጋችሁን በፍጹም እንዳትረሱ። ሀገራችንን ሰላም ያደርግልን።